አንድ ጊዜ የኛ ውድ ነብይ ሰለላሁ ዐለይሂ ወሰለም ከሰሐቦቻቸው ጋር ተቀማምጠው ሳለ በጣም ተክዘውና ባዘና አንደበት እኔ እኮ የሆኑ ህዝቦች አሉ ኢማናቸው በጣም የሚያስገርመኝ እነማ ይመስሏቸዋል ሲሏቸው፣ ሰሐቦችም እርስ በርስ ተመካከሩና ይህ ረሱላችንን ሰለላሁ ዐለይሂ ወሰለም ሊያስገርም የቻለ ኢማንማ የመላእክቶች ኢማን መሆን አለበት ሲሏቸው፣ የመላእክት ኢማንማ እንዴት ሊያስገርመኝ ይችላል? ምክንያቱም እነሱ እኮ የአላህን ሱብሓነሁ ወተዓላ ተአምር በግልጽ የሚመለከቱ ፍጡሮች ናቸው አሉ። ከዚያም ሰሐቦች አሁንም ተመካከሩና ታዲያ የነብያቶች ኢማን ነው እንዴ እርሱን ሊያስገርሙት የቻለው ብለው ጠየቋቸው። ከዚያም ረሱላችን ሰለላሁ ዐለይሂ ወሰለም እነሱ ላይ ወህይ ወርዶባቸው አላህ ሱብሓነሁ ወተዓላ በግልጽ ተአምራቱን እያሳያቸው ሳለ የእነሱ ኢማን እንዴት ሊያስገርመኝ ይችላል? ታዲያ ያ ረሱላላህ የእኛ ኢማን ይሆን እንዴ የሚያስገርሙት? ምክንያቱም እኛ እርሶን አይተናል፣ እርሶን አግኝተናል፣ ትልቅ በረካ ወስደናል አሏቸው። ከዚያም ረሱላችን ሰለላሁ ዐለይሂ ወሰለም ምን አሉ? የእናንተ ኢማን እንዴት ሊያስገርመኝ ይችላል? ምክንያቱም እኔ ላይ ወህይ ሲወርድ በአይናችሁ እየተመለከታችሁ ከኔ ጋር ቁጭ ብላችሁ ብዙ ተአምራቶችን እያያችሁ አይደል እንዴ? ሰሐበቶች መገመት አቃታቸውና ያ ረሱላላህ ታዲያ እርሶን ሊያስገርሙት የቻለው ኢማን የእነማ ኢማን ነው ሲሏቸው፣ አይናቸውን ባያቀረረ ከልባቸው ፍቅር እየተንተከተከ ከኔ በኋላ እኮ ህዝቦች ይመጣሉ እኔን ሳያዩኝ በኔ የሚያምኑ በኔ ፍቅር ልባቸው በጣም የሚጎዳ ሰዎች ይመጣሉ አሉ። ሱብሃነላህ። ሰሉ ዐለል ሐቢብ አላሁመ ሰሊ ወሰሊም ወባሪክ ዐለይሂ